የማትከበሪበት ቦታ ለምን ትቀመጫለሽ? ለምን? አዎ ክብርሽን የሚመጥን ቦታ አክብሬው ነው የሄድኩት። ሰዎች ይደውላሉ፣ አነሳለሁ። ጊዜ ካለኝ አነሳለሁ። ማውቃቸውም ከሆኑ ግን አነሳለሁ። ቁም ነገር ሊያዋራሽ ደውሎ ጫጫታ ያለበት ካፌ ውስጥ እንደዚህ እየተጫወች እና ምን መሰለህ እንደዚህ እንድታረግልኝ ፈልጌ እንደዚህ የት ነው ያለኸው እለዋለሁ። where are you ካፌ እንዴ በኋላ 5 ደቂቃ ጸጥታ የምታገኝበት ቦታ የለም። እንዲህ አይነት ቁም ነገር ይዘህ አንተን የሚጠቅም ነገር እንዲህ መጫጫህ አለብን። ምን አለበት በኋላ 5 ደቂቃ ጸጥታ ስታገኝ ብትደውል? ሪስፔክትፉል አይደለም። እንደዛ አይደለም። መንገድ ላይ የጮኸ የሚያዋራሽ ሰው እያከበረሽ አይደለም፣ ወይም ልታስተምረው ይገባል። ራሴን አቬለብል አረኩኝ ማለት ራሴን አቀረብኩልህ ማለት ቫልዩ የለኝም ማለት አይደለም። እና ቫልዩብል መሆንና አቬለብል መሆን የተለያዩ ነገሮች ናቸው። አንዳንድ ጊዜ ስታንዳርድሽን አንቺ ነሽ የምታስቀምጪው። ስታንዳርድሽን አንቺ ነሽ የምታስቀምጪው። ምሳ አስቀርቦ ምሳ እየበላ የሚያዋራሽ ሰው አለ። አልፈቅድም። ይሄን በተአምር ሲያላምጥናት እንዴ ምሳ እየበላህ ነው ወይ ምሳ እየበላሽ ነው እላታለሁ። አዎ ስጨርሽ ብትደውይ አይሻልም? በኋላ ጊዜ ማግኘታችን ቁም ነገር ሊያዋራሽ ደውሎ ጫጫታ ያለበት ካፌ ውስጥ እንደዚህ እየተጫወች እና ምን መሰለህ እንደዚህ እንድታረግልኝ ፈልጌ እንደዚህ የት ነው ያለኸው እለዋለሁ። where are you ካፌ እንዴ በኋላ 5 ደቂቃ ጸጥታ የምታገኝበት ቦታ የለም። እንዲህ አይነት ቁም ነገር ይዘህ አንተን የሚጠቅም ነገር እንዲህ መጫጫህ አለብን። ምን አለበት በኋላ 5 ደቂቃ ጸጥታ ስታገኝ ብትደውል? ሪስፔክትፉል አይደለም። እንደዛ አይደለም። መንገድ ላይ የጮኸ የሚያዋራሽ ሰው እያከበረሽ አይደለም፣ ወይም ልታስተምረው ይገባል። ከሚስቱ ወጥቶ ሌላ ሴት ጋር ሲሄድ ዲስከቨር የሚያደርገው ዓለም የለም። ሌላ ግኝት የለም። ምንም አይነት ግኝት የለም። ከሚስቱ የተለየ ሌላ ዲስከቨሪ የለም። ምንም ያመጣው ነገር የለም። ግን እዛም መሄድ ቀልድ አይደለም። ህይወትን ያበላሻል፣ ሽታን ያመጣል፣ በኋላ ይጎዳል። ነፍስን ነው የሚጎዳው። እና ልክ እንዳልሆነ ግን ሰዎች ማወቅ አለባቸው። አድቬንቸር እንዳልሆነ ወንዶቹ አሁን ገንዘብ ሲያገኙ ከዛ ከከሊት ጋር ተኝቼ እንትናን አውጥቻታለሁ። ይሄ ለእኔ ስቱፒዲቲ ነው። አይ ኮል ኢት ስቱፒዲቲ። እውነት ነው ደግሞ መጽሐፍ ቅዱስም ላይ አእምሮ የጎደለውን ተመለከትኩት ይላል። እና አእምሮ የጎደለው በእንግሊዝኛ ውስጥ ስቱፒድ ነው የሚለው እንጂ አድቬንቸር አይደለም። ይሄ ድል አይደለም። ሴቷም ራሷን አቬለብል አድርጋ የሚጠጣበት ቤት እየሄደች ዛሬ ከዚህ ጋር በኋላ ለህይወቷ ጉዳት ነው፣ ንቀት ነው የምታተርፈው። እና ይሄ ራስን ከዝሙት መጠበቅ ያስፈልጋል። ቀላል ነገር ነው አይደለም። አቤቱ ከራሴ አድነኝ ማለት ጠብቀኝ ማለት፣ ከዛ ግን ጥንቃቄ ይጠብቀሃል ደግሞ ስለሚል መጠንቀቅ ያስፈልጋል። ትዕቢት ውርደትን ስለምትቀድም በጣም መጠንቀቅ ያስፈልጋል። ትዕቢት ቀስ ብሎ ነው የሚመጣው ሳታውቂው፣ እና ቀስ ብሎ ነው የሚመጣው። ትዕቢት ውርደትን ስለምትቀድም በጣም መጠንቀቅ ያስፈልጋል። ከትዕቢት ናቡከደነጾር ምን አለ? እቺ ለክብሬ የሰራኋት ባቢሎን አይደለችም ምንም አለ። እንደታበየ ገብቶታል ከላይ ፈጣሪ። ከሰው ስለይተህ ትሰደዳለህ፣ እንደ በሬ ሳር ትበላለህ አለው። 7 ዓመት ትዕቢት ነው ያመጣው ያንን። እና እንትኖች ሲመጡ፣ አድናቆቶች ሲመጡ የምትቀበይበት መንገድ ነው። በስቶ ከሆነ አድናቆት አንተ ነው እኔ አይደለሁም ብለን ስኖት ሚ ከዛ ከትዕቢት ይጠብቅሻል። ከአንቺ እንዳልሆነ ታውቂያለሽ። ከኛ የሆነ ምንም ነገር የለም ከሱ ስለሆነ